ሰላም ሰላም የቻናል ቤተሰቦች እንደምን አላችሁ? በዚህ ቪዲዮ ይዤ የመጣሁት ሳምፕል ቫሪያንስ ኤንድ ሳምፕል ስታንዳርድ ዲቪዬሽን ግሩፕ ፍሪኩዌንሲ ዲስትሪቢዩሽን ዳታ በሚኖር ሰዓት እንዴት ማግኘት እንችላለን የሚሉ ነገሮችን የምናይበት ቪዲዮ ነው። ቪዲዮውን እስከ መጨረሻው እንድታዩ ጋበዝኩ። ወደ ቪዲዮአችን እንሄዳለን። ሳምፕል ቫሪያንስ ፎር ግሩፕ ፍሪኩዌንሲ ዲስትሪቢዩሽን ዳታ እንግዲህ ሳምፕል ቫሪያንስ ፖፑሌሽን ቫሪያንስ ሲግማ ስኩዌር ብለን ነው ሲምቦላይዝድ የምናደርገው። ሳምፕል ቫሪያንስ ከሆነ ግን ኤስ ስኩዌር ብለን ነው ሲምቦላይዝድ የምናደርግ ማለት ነው። ስለዚህ ዊዝን ኤግዛምፕል ከማየታችን በፊት ፎርሙላው ይህ ነው። እዚህ ፎርሙላ መሰረት ነው ዳታችንን ተጠቅመን ቫሪያንስን የምንፈልገው። ስለዚህ ኤስ ስኩዌር ማለት 1/n - 1 ፖፑሌሽን ቫሪያንስ ከሆነ እዚህ ጋር ኤን ብቻ ነው የሚኖረን። ሳምፕል ቫሪያንስ ከሆነ ግን 1/n - 1 ነው የሚኖረን ማለት ነው። ልዩነታቸው እዚህ ጋር ነው። ስለዚህ የግሩፕ ፍሪኩዌንሲ ዲስትሪቢዩሽን ስለሆነ እዚህ ጋር ደግሞ ምን እንጠቀማለን? ሰሜሽን ኦፍ ኤፍ አይ ታይምስ ኤክስ አይ ማይነስ ኤክስ ባር ዘ ሆል ስኩዌር ብለን እንሄዳለን ማለት ነው። ስለዚህ ፎርሙላችን ይህ ከሆነ የሚያስፈልገን ነገር ምን ማለት ስቴፖችን እናያለን። ቫሪያንስን ስንፈልግ የምንሄዳቸው ስቴፖች ማለት ነው። የመጀመሪያው ፋይንድ ዘ አርትሜቲክ ሚን ነው። አርትሜቲክ ሚን እንፈልጋለን። እዚህ ጋር ፎርሙላው እንደሚያሳየን ሚንን እንፈልጋለን ማለት ነው። ስለዚህ የመጀመሪያ ስቴፓችን የሚሆነው ሚን መፈለግ ይሆናል ማለት ነው። ሁለተኛ ላይ ደግሞ ፋይንድ ዘ ዲፈረንስ ቢትዊን ኢች ኦብዘርቬሽን ኤንድ ዘ ሚን ነው። ያንዳንዱ ኦብዘርቬሽኖች ከሚኑ ምን ያክል ይርቃሉ የሚለውን ዲፈረንሱን እንፈልጋለን። ኤክስ አይ ማይነስ ኤክስ ባር ማለት ነው። እዚህ ቅንፍ ውስጥ ያለችውን ይችን እንሰራለን። ይህን ከሰራን በኋላ ምን እናደርጋለን? እዚህ ጋር ስኩዌር አለን። ዲፈረንሱን ምን እናደርጋለን? ስኩዌር ዲፈረንስ ማለት ነው። እዚህ ዲፈረንሱን ስኩዌር እናደርጋለን። ዲፈረንሱን ስኩዌር ካደረግን በኋላ በእያንዳንዱ ፍሪኩዌንሲ እናባዛለን ፎርዝ ስቴፓችን። ስለዚህ ኤፍ አይ በፍሪኩዌንሲ ካባዛን በኋላ እናደርጋለን ሰም እናደርጋለን ማለት ነው። እንደምራችኋለን ሰሜሽን ኦፍ ኤፍ አይ ኢንቱ ኤክስ አይ ማይነስ ኤክስ ባር ዘ ሆል ስኩዌር ስለሆነ ሰም እናደርጋለን ማለት ነው። እዚህ ጋር ደግሞ ኤን የምንለው ምንድን ነው? ሰሜሽን ኦፍ ኤፍ አይ ማለት ነው። ፍሪኩዌንሲውን በሙሉ በምንደምርበት ጊዜ ቶታል ሳምፕል ሳይዛችንን ወይም ኤን እናገኛለን ማለት ነው። ስለዚህ እነዚህን ስቴፖች ተከትለን በኤግዛምፕል ቫሪያንስን እንፈልጋለን ማለት ነው። ይህን ዳታ እንጠቀማለን። ከዚህ በፊት የተጠቀምነው ዳታ ነው። ሚን ሚዲያን ሞድ ስንፈልግ እንዴት እንፈልጋለን? ይህ ለግሩፕ ዲስትሪቢዩሽን ዳታ የሰራሁት ቪዲዮ አለ። እዛ ጋር የተጠቀምነው ነው እዚህ ጋር የምንጠቀመው። አሁን ሚን መፈለግ ነው የመጀመሪያ ስቴፓችን የሚሆነው ማለት ነው። ሚንም በምንፈልግበት ጊዜ ከዚህ በፊት የሰራሁትን ቪዲዮ ማየት ትችላላችሁ። ቀጥታ ሚን ስንት ነው ወደሚለው ነው የምንሄደው ማለት ነው። ሚን ምን ማለት ነው? ኤክስ ባር ኢዝ ኢኳልስ ቱ ሰሜሽን ኦፍ ኤፍ አይ ታይምስ ኤክስ አይ ኦቨር ሰሜሽን ኦፍ ኤፍ አይ ነው ማለት ነው። ስለዚህ ይሄን እንዴት እንፈልጋለን? ከዚህ በፊት በሰራሁት ቪዲዮ ሞር ማየት ይቻላል። ስለዚህ የዚህ ዳታ ሚን ቫልዩ 26.9 ነው ማለት ነው። ስለዚህ 26.9 ከሆነ ቫሪያንስ እንደምንፈልግ የመጀመሪያ ስቴፓችን የሚሆነው ምንድን ነው ብለናል? ሚን መፈለግ ነው። ሚን ደግሞ ስንት ሆነ? 26.9 ማለት ነው። ስለዚህ ሌላኛ ስቴፓችን ወይም ኔክስት ስቴፕ የሚሆነው እያንዳንዱ ኦብዘርቬሽኖች ከሚኑ ምን ያክል ይርቃሉ የሚለውን ዲፈረንሱን እንፈልጋለን ማለት ነው። ኤክስ አይ ማይነስ ኤክስ ባር ብለን እንፈልጋለን ማለት ነው። ኤክስ አይ ብለን የምንወስደው ለግሩፕ ፍሪኩዌንሲ ዲስትሪቢዩሽን ሚድ ፖይንት ወይም ደግሞ ክላስ ማርክ ነው ማለት ነው። ስለዚህ ክላስ ማርካችን እዚህ ጋር አለ። ክላስ ማርክን እንዴት እንፈልጋለን? አፐር ክላስ ሊሚት ኦር ባውንደሪ ፕላስ ሎወር ክላስ ባውንደሪ ኦር ሊሚት ኦቨር 2 ብለን ነው የምንሄድ ማለት ነው። 15 ሲደመር 25 ሲካፈል ለ2 20 ይመጣል ማለት ነው። ሌሎችን ተመሳሳይ በዚህ መልኩ እንሰራለን። ስለዚህ እያንዳንዱን እንቀንሳለን። ሚን 26.9 ከሆነ የመጀመሪያ ክላስ 20 ሚድ ፖይንት አለን። ስለዚህ 20 ሲቀነስ 26.9 ማይነስ 6.9 ይኖረናል ማለት ነው። አሁንም ሌሎችንም በተመሳሳይ ሚንን እየቀነስን እንሄዳለን። ይሄ የቀነስነውን ቫልዩ ካገኘን በኋላ ምንድነው የምናደርግ ብለናል? ስኩዌር ነው የምናደርገው ማለት ነው። እዚህ ጋር ያገኘነው ቫልዩ ኤክስ አይ ማይነስ ኤክስ ባር ዘ ፓወር ኦፍ 2 ወይም ስኩዌር እናደርጋለን ማለት ነው። እዚህ እያንዳንዳቸውን ስኩዌር እያደረግን እንሄዳለን። የመጀመሪያው ክላስ ማይነስ 6.9 ነው ዲፈረንሱ የተገኘው። ስለዚህ ስኩዌር ስናደርግ ማይነስ 6.9 ስኩዌር 47.61 ማለት ነው። ሌሎችንም በተመሳሳይ
እዚህ ጋር ያገኘናቸውን ቫልዩዎች ስኩዌር እያደረግን እንሄዳለን ማለት ነው። ስኩዌር ካደረግን በኋላ ምንድነው ስቴፓችን የሚሆነው? በፍሪኩዌንሲ እናባዛለን ማለት ነው። እዚህ ጋር ያገኘናቸውን ቫልዩዎች እዚህ ጋር ፍሪኩዌንሲው አለ፣ ሁለቱን እናባዛለን ማለት ነው። ስለዚህ በምናባዛበት ጊዜ 10 ታይምስ 47 10 ታይምስ 47 ታይምስ 61 476.1 ይኖረናል ማለት ነው። ሌሎችንም በተመሳሳይ እናባዛለን ማለት ነው። ይህን ካገኘን ቀጥታ የምንሄደው ምንድነው? ወደ ሰሜሽን ይሆናል ማለት ነው። ሰም እናደርጋለን። መጨረሻውን ኤፍ አይ ታይምስ ኤክስ አይ ማይነስ ኤክስ ባር ዘ ፓወር ኦፍ 2 የሚለውን ሰም እናደርጋለን። እንዲሁም ደግሞ ኤናችንን ለማግኘት ፍሪኩዌንሲውን እንደምራለን ማለት ነው። ስለዚህ ፍሪኩዌንሲው በምንደምርበት ጊዜ 25 ይመጣልናል ማለት ነው። እዚህኛው ጋር ደግሞ ስንመጣ ኤፍ አይ ታይምስ ኤክስ አይ ማይነስ ኤክስ ባር ዘ ፓወር ኦፍ 2 የሚለውን በምንደምርበት ጊዜ 3078.25 ይመጣልናል ማለት ነው። እነዚህን ሰሜሽኖች ካገኘን ቀጥታ ቫሪያንስ ፎርሙላ ላይ መተካት ነው የሚጠበቅብን ማለት ነው። ስለዚህ ሰሜሽን ኦፍ ኤፍ አይ ኢንቱ ኤክስ አይ ማይነስ ኤክስ ባር ዘ ፓወር ኦፍ 2 ስንት ነው ብለናል? 3078.25 ነው። ኤናችን ደግሞ ስንት ነው? 25 ነው። ስለዚህ ቀጥታ ሳምፕል ቫሪያንስ ፎርሙላችን ላይ እንተካለን። 1/25 ማይነስ 1 ታይምስ 3078.25 ይኖረናል። ስለዚህ ይህንን በምናካፍልበት ጊዜ 128.26 ይኖረናል ማለት ነው። ስለዚህ ይህ ካለን ቫሪያንሳችንን አገኘን ማለት ነው። በዚህ ዳታ መሰረት ሳምፕል ቫሪያንሳችን ስንት ነው? 128.26 ቫልዩያችን ይሆናል ማለት ነው። ስለዚህ ቫሪያንስን ካገኘን ወደ ስታንዳርድ ዲቪዬሽን ነው የምንሄደው ማለት ነው። ሳምፕል ስታንዳርድ ዲቪዬሽን ግሩፕ ፍሪኩዌንሲ ዲስትሪቢዩሽን ሲኖረን የቫሪያንሱን ቀጥታ መውሰድ መቻል ነው የሚኖረው ማለት ነው። ቫሪያንስን ስንፈልግ የተጠቀምነውን ስቴፖች ተጠቅመን ስታንዳርድ ዲቪዬሽን ስንል ስኩዌር ሩት ኦፍ ቫሪያንስ ነው የሚኖረን ማለት ነው። ስለዚህ ስኩዌር ሩት ኦፍ ቫሪያንስ በምናደርግበት ጊዜ ስኩዌር ሩት ኦፍ 128.26 11.32 ማለት ነው። ስለዚህ 11.32 ስታንዳርድ ዲቪዬሽን ይሆናል ማለት ነው። በዚህ ዳታ መሰረት ስታንዳርድ ዲቪዬሽናችን 11.32 ነው። ቫሪያንሳችን 128.26 ነው ማለት ነው። ስለዚህ ግሩፕ ፍሪኩዌንሲ ዲስትሪቢዩሽን በሚኖረን ሰዓት ሳምፕል ቫሪያንስ እና ስታንዳርድ ዲቪዬሽንን በዚህ መልኩ ማግኘት የምንችል ይሆናል። በዚህ ቪዲዮ ያስኩት ይህን ይመስል ነበር። ቴንክ ዩ ፎር ዋቺንግ። በሌላ ቪዲዮ እስከምንገናኝ ሃቭ ኤ ናይስ ታይም።